ዳኞች በእግር ኳስ ላይ ማስፈልጋቸው የማይካድ ሀቅ ነው፣ ግን አንዳንዴ የሚሰሩት ስራ ባልነበሩም ያስብላል። ሮናልዶን በንዴት ከሜዳ ካስወጣው እስከ አንድን ቡድን ሙሉ አስቆጥቶ አንጫወተም እስኪሉ እስካደረሳቸው ድረስ 10 ዳኞች እግር ኳስን ያበላሹበትን ጊዜ የምንዳስስ ይሆናል። በተለይ የዚህ ዳኛ ስህተት ታይቶም አይታወቅ ነው። ለ26 ዓመታት 1544 ጨዋታዎችን ቢዳኝም እና እንደ ሻምፒዮንስ ሊግ፣ ኤሮ፣ የዓለም ዋንጫ የመሳሰሉ ትላልቅ መድረኮች ላይ በዳኝነት ቢቆይም ግራሃም ፖል ሲባል አብዛኞቹ የእግር ኳስ አድናቂዎች ወደ አይምሯቸው የሚመጣው በ2006 የዓለም ዋንጫ ላይ የተፈጠረው ቅዠት ነው። ከዚህ በፊት ማንም አድርጎ ማያውቀውን ነገር ነበር ያደረገው። እሺ ላስረዳችሁ። የተፈጠረው ክሮኤሺያና አውስትራሊያ ባደረጉት የዓለም ዋንጫ ማጣሪያ ጨዋታ ላይ ነው። እንግዲህ በጣም ትልቅ ጨዋታ ነው። የዳኛው ውሳኔ በጨዋታው ላይ ትልቅ ለውጥ ሊያመጣ ይችላል፣ ግን ግራሃም ፖል ይህን የተገነዘበ አይመስልም። እስከማውቀው ተጫዋች 2 ቢጫ ካርድ ሲሰጠው በቀይ ካርድ ከሜዳው መውጣት አለበት፣ ግን ለዚህኛው ዳኛ ህጉ የተለየ ይመስላል። ለተጨማሪ 3 ደቂቃዎች ቀድሞውኑ መውጣት የነበረበትን የክሮኤሺያን ተጫዋች አስቀጥሏል። እንዲያውም ተጫዋቹ ፋውል ባይሰራ ኖሮ እስከ መጨረሻም ሊቆይ ይችል ነበር። ብዙ ደጋፊዎችን ያስቆጣ ድርጊት ነበር። በእርግጥ የዳኛውም ስህተት ብቻ አይደለም። ረዳት ዳኞቹም ነገሩን አስተውለው ያሉት ነገር አልነበረም። ስለዚህ የጋራ ስህተት ነበር። ቀጣዩ ግን እርግጫም ሳይጨምር አልቀረም። አሁን የአንድን ዳኛ የዳኝነት ህይወት ለዘላለሙ ስለቀጨው ክስተት ነው የምናወራው። ወደ ፓሪስ ፊታችንን አዙረን በ2018 ስለተፈጠረው የሞኝነት ድርጊት እንዳስስ። በናንቴስ እና ፒኤስጂ መካከል በተደረገው ጨዋታ ዳኛው ተጫዋቹ መርገጥ ብቻ አይደለም ተነስቶም ቀይ ካርድ በመስጠት ነገሮችን ሲደበላልቅ ዓለም ተመልክቷል። የ52 ዓመት ጎልማሳ ተጫዋቹ ስለጠለፈው ብቻ እንደ ህፃን ሲሆን ነው የተመለከታችሁት። በዚህም ፌዴሬሽኑ ዝም አላለው። ምንም እንኳን ይቅርታ ቢጠይቅም ለ6 ወራት እንዲታገድ ተደርጓል። ከዛም በኋላ ዳኛው በዳኝነት አልቀጠለም። ግን ቀጣዩ ዳኛ ያደረገውን ስትሰሙ እመኑኝ ይህ ዳኛ ከሱ አንጻር ምንም እንዳላደረገ ይገባችኋል። ይህ ዳኛ በጣም ዘረኛ የሆነ ድርጊት ከመፈጸሙ የተነሳ ተጫዋቾቹ ራሱ በጉዳዩ ተረብሸው ለመጫወት አሻፈረኝ ብለው ከስታዲየሙ ለቀው እንዲወጡ አድርጓል። በሻምፒዮንስ ሊግ ታይቶ ማይታወቅ ነገር ነው። ፒኤስጂ እና የቱርኩ ቡድን ጨዋታውን ከጀመሩ 14 ደቂቃም አልሞላም። Against the informed Fredrik Gulbrandsen, 5 goals he's managed in his last 6 Champions League for only the second time. ነገሩ እንደዛ ነው። አራተኛው ረዳት ዳኛ የቱርክ ቡድን አባል የሆነውን ጥቁር ሰው ኔግሮ ብሎ ይጠራዋል። ጉዳዩ በጣም ከባድ ነው። ጉዳዩን ረዳት ዳኛው አለማመኑ፣ ዋናውም ዳኛ ረዳት ዳኛውን ለማስወጣትና ነገሩን ለመረዳት አለመቻሉ የጋለ ክርክር አስነሳ። የቱርኩ ቡድን በንዴት ሜዳውን ለቀው ሲወጡ ተቀናቃኞቻቸውም እነሱን ተከትለው ወጡ። በዚህ መልኩ ቆንጆ ይሆናል ተብሎ የተጠበቀው ጨዋታ በአንድ ዳኛ ኃላፊነት የጎደለው አነጋገር ምክንያት ተበላሸላቸዋለሁ። በዳኞች ምክንያት ጨዋታቸው የተበላሸባቸው ኔይማርና ኤምባፔ ብቻ አይደሉም። ሮናልዶም በአንድ ወቅት ብቻውን እንዲለቁ መውጣት ያስፈለገው ጊዜ ነበር። ግን እንደርስበታለን። አሁን ግን ሃላንድን እንዲህ ያጨሰውን ጉዳይ መመልከት አለብን። የተፈጠረው ይህ ነበር። ታዲያ ምን ተመለከታችሁ? ማንቸስተር ሲቲ እና ቶትንሃም 3-3 በሆናቸው ውጤት እስከዚህ ነጥብ ድረስ መጫወታቸውን ቀጥለው ነበር። ጨዋታው ሊጠናቀቅ ሰከንዶች ሲቀሩት ሃላንድ በመሃል ሜዳው ታክል ተደረገ። ነገር ግን እንደምንም ተነስቶ ፓሱን ለግሪሊሽ ሲያቀብል ዳኛው አድቫንቴጅ የሰጠ ይመስል ነበር። ግን ግሪሊሽ ጽድት ያለ ጎል በማስገባት ለሲቲ አሸናፊ
አሸናፊነትን ሊያስገኝ በሚመስል ሁኔታ ውስጥ ዳኛው ለፋውሉ አፏጨ። ይህ ፋውል የተደረገውን ሃላንድን ራሱ በንዴት አበገነ። እሱን ብቻ አይደለም መላውን የሲቲ ደጋፊዎችና አሰልጣኙ ፔፔን ያናደደና ግራ ያጋባ ጉዳይ ነው። ምክንያቱም አድቫንቴጅ ሰጥቶ ከዛ መሰረዝ ምን ሚሉት ጉድ ነው። በዚህ መልኩ ቆንጆ ሊሆን የነበረው ጨዋታ አንድ ዳኛ ግራ የገባው ውሳኔ ምክንያት ተበላሸ። ቀጣዩ ግን ነጥብ ሳይሆን የዓለም ዋንጫን ያስከፈለ የዳኞች ስህተት ነው። የዓለም ዋንጫ ማጣሪያ ጨዋታ ነው። አሸናፊው ሀገር ለ2010 የዓለም ዋንጫ ወደ ደቡብ አፍሪካ ይላካል። በቀድሞ ጨዋታቸው ፍራንስና አይርላንድ 1-0 በሆነ ውጤት ነበር የተለያዩት። በአሁኑ ጨዋታቸው የመጨረሻቸው ነው የሚሆነው። ግን ሁለቱ መላቀቅ የፈለጉ አይመስልም። ጨዋታው እስከ ተጨማሪ ሰዓት ድረስ ደረሰ። ከዛ It's Malouda's kick in towards Scalacci and Henry's in there to follow it in and Gallas was there from close range, are back in control. ያያችሁት ነገር አለ? እስኪ ቀረብ ያለውን እንመልከት። That's it there and how the referee has not seen it. There's so many bodies in the way. But look at that. ሄነሪ በእጁ ሊወጣ የነበረውን ኳስ ሲቆጣጠር ተመልክታችሁ ይሁን? አዎ ሄነሪ በእጁ የተቆጣጠረው ኳስ ወደ ዊሊያም በማቀበል ጎል አስቆጠረ። ግን እኮ በእጅ የተነካ ኳስ ነው አይደል? በዳኛው አይን አይደለም። ያደረገውን ከጨዋታው በኋላ ሄነሪ ቢያምንም እንኳ ምንም ቅጣት አልተጣለበትም። በዚህ መልኩ አይርላንድ ሰሚ ጆሮ አታ ከ2010 የዓለም ዋንጫ ኢፍትሃዊ በሆነ መንገድ ተሰረዘች። ቢያንስ በቪዲዮ እገዛ እጥረት ወይም በቴክኖሎጂ ያን ያህል አለማደግ ምክንያት ነገሩን አልተመለከቱትም ብለን እንኳን ሰበብ አቅርበን ብናልፍ አምስተኛውን ግን ምን ብለን እናልፈዋለን? Astonishing end to the game here and Mendes has tried to lob it over him. Oh, he's seen that go in. Clearly over the line. Unbelievable decision. ጎል ነው ወይስ አይደለም? የዳኛውን ውሳኔ ሳልነግራችሁ በፊት መልሳችሁ ኮመንት ላይ ጻፉ። ጨረሳችሁ? በጣም ጥሩ። ይህ ግልጽ የሆነ ጎል ነበር። በዳኛው እይታ ግን ጎል አልነበረም። ጎሉም በፕሪሚየር ሊግ ታሪክ ታይቶ የማይታወቅ ነው። የዳኛው ውሳኔም እንደዛው። Well, I tell you what, we can see the replay now. Here we are. Tell us what's going through your mind now. It's a goal. It's a goal. It was just over, wasn't it? yeah. It's really over. የሚገርመው ተቀናቃኞቻቸው ራሱ ጎል መሆኑን አምነው ነበር። Well, it just adds weight to the point about technology and cameras. I mean, I think most people in the game are saying the progress has got to be made in the game is for television cameras, and I think that proved it tonight. ነገር ግን ዳኞች እንዲህ አይነት ግልጽ ነገሮችን ሲስቱ ለመጀመሪያ ጊዜ አይደለም። በ2010 የዓለም ዋንጫ ላይም ከዚህ ብዙም ያልተለየ ነገር ነበር የተፈጠረው። በወቅቱ እንግሊዝና ጀርመን ባደረጉት ጨዋታ እስከ 37ኛው ደቂቃ ድረስ ጀርመኖች 2-1 በሆነ ውጤት ሲመሩ እንግሊዞች የአሸናፊነት ቻንሳቸውን ለመጨመር አንድ ጎል ብቻ ነበር የሚያስፈልጋቸው። ግን Defoe looking for room. Lampard! Did it go in? No, say the officials. መስመሩን እስካለፈ ድረስ ጎል ነበር። ግን ዳኛው ጎሉን ለመስጠት ፍቃደኛ አልሆነም። እንዲህ አይነት ጎሎች ጎስት ጎል በመባል ይታወቃሉ። በእግር ኳስ ብዙ ጊዜ የተፈጠሩ ሲሆን በዛውም ልክ የጨዋታውን ድባብ ሲያበላሹ ቆይተዋል። ግን ቀጣይ በምንመለከተው ልክ ዳኛ ጨዋታ ሲያበላሽ ታይቶ አይታወቅም። ሃንድ ኦፍ ጋድ የትኛውም እግር ኳስን አውቃለሁ የሚል ሰው የሚረሳው ክስተት አይደለም። ምክንያቱም በታሪክ የማይረሳ ትውስታ ነው ጥሎ ያለፈው። ማራዶና አርጀንቲና ካፈረቻቸው ስመጥር ተጫዋቾች መካከል አንዱ ነው። በተለይ በ1986 የሰራው ታሪክ ዳኞች ምን ያህል ጨዋታዎችን ሊያበላሹ እንደሚችሉ የሚያሳይ ነው። ህገወጥ ጎል ነበር። ነገር ግን ዳኞች ግልጽ የሆነ እይታ ስላልነበራቸው ጎሉ ለአርጀንቲና ተሰጠ። ይህ አጋጣሚ እግር ኳስ በዳኝነቱ ስርዓት አዲስ ምዕራፍ እንደሚያስፈልገው ብዙዎችን አስገነዘበ። ቀጣዩ ዳኛ ግን አንዴ ብቻ አይደለም ጨዋታውን ያበላሸው፣ 4 ጊዜ ነው። በሻምፒዮንስ ሊግ ከታዩ አስከፊ ዳኛ እንቅስቃሴዎች ውስጥ አንዱ ነው። እንዲያውም አንዳንድ ምንጮች ይህን ክስተት የሻምፒዮንስ ሊግ ሲኦል በማለት ይጠሩታል። ዳኛው ቶም 2 ፔናልቲ ሊያስገኙ የሚችሉ ፋውሎችን እና 2 የእጅ ኳሶችን ነበር በግድ የለሽነት ያለፈው። የሚገርመው የፍትሃዊ ድርጊት የተፈጸመባቸው እነሱ ሆነው ሳለ ቅጣት የተጣለባቸውም እነሱ ራሳቸው ተጫዋቾቹ ነበሩ። ድሮግባና ከሱ ጋር አብረው ነገሩ የተቃወሙ ተጫዋቾች ለ3 ጨዋታዎች እንዲታገዱ ተደርገዋል። ጥፋቱ ግልጽ የሆነና የራሱንም የዳኝነት ጉዞ ብዙም ሳይቆይ የቀጨ ቢሆንም ዳኛው ግን ነገሩን ለማመን አሁንም ድረስ ፍቃደኛ አልሆነም። ቀጣዩ ግን ሮናልዶን የ2022 የዓለም ዋንጫ አስከፍሎታል። የ2022 የኳታር የዓለም ዋንጫ ማጣሪያ ጨዋታ ነው፣ ፖርቹጋል ከሴርቢያ ጋር እና ለሁለቱም ክለብ በጣም ወሳኝ ጨዋታ ነበር። እያንዳንዱ ጎል በዓለም ዋንጫ ላይ መገኘት ጣፋንታቸውን ይወስናል። በተለይ ይሄ ጎል Goalkeeper's come out, hasn't been able to get there.
Incredible. Portugal claiming that they should have a goal. አዎ በደንብ የጎል መስመሩን አልፏል ግን ጎሉ አልተሰጠም። የጎሉ ባለቤት ክርስቲያኖ ሮናልዶም እዚህም እዛም በመወራጨት ሊያስረዳ ቢሞክርም ሰሚ ጆሮ አጣ። Cristiano Ronaldo can't believe it. Portugal continue their protests. Protests led by Cristiano Ronaldo. ክርስቲያኖን ብቻ አይደለም እንደ ሀገር የፖርቹጋልን ደጋፊዎች በሙሉ ያስቆጣ ድርጊት ነበር። አዎ በጣም ያናዳል። ከዚህ ሁሉ ውዝግብና ንዴት እና ኢፍትሃዊነት በኋላ በስክሪኑ ላይ የሚገኘው ቪዲዮ መመልከት ወደ እግር ኳስ መልካም ጎን ይመልሰናል።